መሸጥ ማገላበጥ ይሻላል ብላችሁ አብዛኞቻችሁ ኮመንት አድርጋችኋልና እኔ ንግድ ላይ የምጠቀመውን አንድ ሐሳብ ላካፍላችሁ ይጠቅማችኋል ብዬ አስባለሁ። በዋነኝነት ቶሎ መሸጥ አለብን ወይስ ቀሽ ብለን መሸጥ አለብን የሚለውን መወሰን ያለብን በምን ያህል ፍጥነት እቃውን መተካት እንችላለን የሚለውን መመልከት አለብን። ቶሎ እቃውን ሽጠን ከጨረስንና ቶሎ እቃው የማይገባ ከሆነ ገበያ ላይ እንረሳለን ማለት ነው። ምክንያቱም እቃው የለንም። ያኔ ተፎካካሪዎቻችን ይገባሉ፣ ከስተመሮቻችን ይወስዱብናል፣ ማርኬት ሼራችን እየቀነሰ ይመጣል ማለት ነው። ስለዚህ ቀስ ብለን ግን እየሸጥን እየያዝን ከመጣን ግን ያ እቃ በሚገባበት ሰዓት ላይ ቀስ እያለን መውጣት እንችላለን ማለት ነው። ያኔ ገበያ ላይ አንረሳም። ስለዚህ እዚህ ጋር በዋነኝነት መወሰን ያለብን ነገር በምን ያህል ፍጥነት እቃውን መተካት እንችላለን የሚለው ነው ማለት ነው። ቶሎ መተካት የምንችል ከሆነ ቶሎ ብንሸጥ የተሻለ ነው የሚሆነው። ቶሎ መተካት የማንችል ከሆነ ግን ገበያ ላይ እንዳንረሳ ይህንን ነገር ማስተዋል ይኖርብናል ብዬ አስባለሁ። የእናንተን ሀሳብ እስኪ ኮመንት ላይ አስቀምጡልኝ። ይጠቅማችኋል ብዬ ያሰብኩትን ሁሌም አካፈላችኋለሁ። ስለ ኢምፖርት ከኢምፖርተር ለማወቅ ፎሎ